ስለዚህ የእባብ ልባምነት የእባብ ጥበብን አሁን እየተመለከትን ነው። እርጅናውን ለማስተካከል 40 ቀን 40 ሌሊት ይጾማል። ስለዚህ የሰው ልጅ ምግብ ሲመገብ በመጠፍ ታዲያ እባብ የሚሞተው ሌላው ከተባለ እባብ የሚሞተው የሰው ልጅም መርዝ ይዞ ወደ እግዚአብሔር መቅረብ ወደ ሰዎች መቅረብ እንደማይገባው ሌላው እባብን ስንመለከት መርዙን በአፍ ውስጥ ነው የሚያደርገውና በጣም ይደንቅ ጥበብ እናገኝበታለን። በራችን ላይ አምላካችን ኢየሱስ እንዳስተማረን የማቴዎስ ወንጌል ምዕራፍ 10 ላይ ስናነብ እንደ እባብ ልባሞች ጥበበኞች እንድንሆንና እንደ እርግብ የዋሆቹ ብሎ አስተምሮናል። ስለዚህ የእባብ ልባምነት የእባብ ጥበብን አሁን እየተመለከትን ነው። ስለዚህ አንዱ ጥበቡ አንዱ ልባምነት ምንድን ነው? እባብ መርዝ አፍ ውስጥ ስላለ ያ መርዝ የሆነው አፍ ውስጥ ያለውን እሱን ይዞ ውሃ ይጠጣ። ይሄ ስለዚህ ውሃ መጠጣት ሲፈልግ መርዙን ያስከትትና ነው ከዛ በላይ ውሃውን የሚጠጣ። ከሲመለስ መርዙን እንደሚወስድ ይናገራሉ አባቶች በታሪክ ማለት ነው። ስለዚህ እንግዲህ እሳቱ ላይ አቀምጦ አባቶች የሚቃው ይሄንን በአባቶች ፕላስ በፊት አልጎስ መጽሐፍ ላይ በተለያዩ መጽሐፍቶች ላይ ተጽፎ እናገኘዋለን። ይሄ ጥበቡን ማለት ነው። ስለዚህ አሁን የሰው ልጅም መርዝ ይዞ ወደ እግዚአብሔር መቅረብ ወደ ሰዎች መቅረብ እንደማይገባው ያን መርዙን ታፍቶ ወደ እግዚአብሔር መቅረብ እንደሚገባ የምናይበት አንድ ጥበብ ማስተዋል ነው ማለት ነው። ስለዚህ በዚህ መልኩ እንግዲህ ከውሃ ዳር እያስቀመጠ እንደሚገባ ይሄን ጥበቡን ከእባብ እንመለከታለን። በጣም ይደቀው ያለው እናነሳው የእባብ ነገር እባብ ቶሎ አይወጣም። ይሄ ሲባል እንደው መቀጥቀጥ መጣት እንዳለ ሆኖ እባብ የሚሞተው በራሱ በሚበላው ምግብ እንደሚሞት ነው የሚነገረው። ስለዚህ እርጅና የሚባል አያውቅም። ቢገጥመው እንኳን እርጅና ምንድነው የሚያደርገው? እባብ ያረጃል። ሲያረጅ ወደ ሞት ግን አይመጣም። እርጅናውን ለማስተካከል 40 ቀን 40 ሌሊት ይጾማል። እንግዲህ እባብ ምድር ላይ የተጓዘ አፈር የሚልስ ውሃ የሚጠጣ ፍጥረት ነው። ግን ሰውነቱ ሲያረጅበት ሰውነቱን ለማደስ ላለመሞት ምን ያደርጋል? ይጾማል። አሁን አብይ ጾምን እኛ ስንጾም የነቢያትን ጾም ስንጾም አጽዋማትን ስንጾም ምን እንደምናገኝ እያሰብን እንደምንጾም እያሰብን እባብ ግን የሚጾም የሚፈልገው ሲባል ይሄ ያረጀው ሰውነቱን ሊያድሰው ማለት ለማደስ ይጾማል። ስለዚህ 40 ቀን 40 ሌሊት ከጾመ በኋላ ሰውነቱ ላይ ያለው ያረጀው ሰውነቱን ከላዩ ላይ እንዲነሳ ምን ያደርጋል? ጠባብ የሆነ የተሰነጠቀ እንጨት ውስጥ በዛ ውስጥ ያልፋል። ወይም ደግሞ የተፈረከተ ድንጋይ ሲያገኝ በዛ በድንጋይ መካከል እንደዚህ ያልፍና ያ ቆዳውን እንዲወልቅ ያደርገዋል። ከዛ ካረገ በኋላ እንደ አዲስ ታድሶ ኑሮውን ይቀጥላል ማለት ነው። ስለዚህ እባብ ያረጃል፣ ግን እርጅናው ላይ ግን ሞት የሌለበት እርጅና ነው። ያርጅናው ደግሞ እንደገና የሚያድስበት መንገድ ነው። ስለዚህ እኛ ስንጾም፣ ስንጸልይ፣ ስንሰግድ እግዚአብሔር ስንቀርብ ያ መታደስን የምናገኝበት እንግዲህ እባብ ለምድራዊ ኑሮ ሲል ነው የሚያደርገው። እኛ የምንጾመው የምንጸልየው ግን ከእግዚአብሔር ጋር ለመዋሃድ ስንል ማለት ጾም ከእግዚአብሔር ጋር መዋሃድ፣ ጾም እግዚአብሔርን የመምሰል ህይወት የምናገኝበት ነው። ስለዚህ ለምድራዊ ለሰማያዊው ነገር ስንል እባብ ምድር ላይ ያለውን ውሃውን ምድር ላይ ያለውን አፈርን ትቶ የሚጾም ከሆነ እኛም ጾምን ስንጾም የሚበላውን የተፈቀደልን ምግብ እየተው ስንጾም የምናገኘው ደስታ የምናገኘው ሰላም የምናገኘው በረከት አለ። ሰማያዊ መንግስት የምንወርስበት አንዱ መንገድ ጾም ነው። ስለዚህ ከእባብ ይሄንን እንማራለን። ታዲያ እባብ የሚሞተው ሌላው ከተባለ እባብ የሚሞተው እንደው አንድ አይጥም ያገኝ አንድ ወፍም ያገኝ ያንን ሲያገኝ ዝም ብሎ ነው የሚውጠው እና ሲውጥ እንግዲህ ውስጥ ላይ ገብቶ ያ አይጥም ይሁን ወፍ ውስጥ ላይ ገብቶ የተለየ ክፍል ነው ይፈጥረው እንደዚህ ያብጣል እና በዚህ በጣም ይጨነቃል። እንዲህ ሲሆን እና እዚህ እንግዲህ ደግሞ እባብን የሚያጠቃው ማን ነው ሲባል ደግሞ ከላይ ንስር አሞራ ከላይ ያሉት ቁራዎች ወደ ምድር ላይ መጥተው እባብን ሲያገኙት የጭንቅላቱን ነው የሚይዘው ማለት ነው። ይይዘውና ከዛ ወደ ላይ ይዞት የሚወጣው እና የዛን ጊዜ መከላከል አይችልም። አንደኛ በውስጡ ያስቀመጠው ምግብ ስላለ ወይ አይጡ ወይ ወፉ ለዚህ እንዴት በጣም ስለሚጨንቀው ራሱን መከላከል አይችልም። በዚህ መልኩ ይሞታል ማለት የሚሞተው በበላው ምግብ ነው የሚሞተው ማለት ነው። ለዚህ ሰው ሲጾም በልክ መጾም እንዳለበት እያሰብን
የምንጾመው ጾም ከምግብ ተለይተን መሆን እንዳለበት ከዛ ደግሞ በኋላ ግን ወደ ምግብ ስንመጣ ግን ሳትጠብቀን ስንመገብ ግን በመጠን በልክ መብላት እንደሚገባ ምክንያቱም እባብ በመጾም ድኖ ታድሶ ኖሮ ግን የሚሞተው ደግሞ በምግብ ነው ማለት ነው። ከልክ በላይ ሆነ በመመገብ ማለት ነው። እንደዚህ ሆኖ ይሞታል። ያችን አይጧንም ትንፋንም በውስጡ አስቀምጦ እያለ ጠላት ቢመጣበት ወይም የሰው ልጅ ቢመጣበት ሲመታው ራሳቱ ሲቀጠቅጠው መከላከል ራሱ አይችልም። ለምን ከተባለ የበላው ምግብ አለ ከመጠን ከልክ በላይ ነው የበላው። ያ ስለሚያስጨንቀው ራሱ መከላከል አይችልም። ስለዚህ የሰው ልጅ ምግብ ሲመገብ በመጠን በልክ መመገብ ነው የሚያስፈልገው። ጾም ሰዓት ከጾም በኋላ ሰዓቱ ሲደርስ በመጠን በልክ መመገብ። እንደውም አባቶች ያስተማሩን የምግብ ሰዓት ደርሶ ስንመገብ ቢቻል ሆዳችን ግማሽ ሲሆን ምግቡን ማቆም፣ ካልሆነ ደግሞ እንደው ሩብ ጉዳይ ሲደርስ ምግብ መብላቱን ማቆም ጥሩ ነው። በተለይ ታውቃላችሁ በዚህ በጾም ወቅት ውስጥ ብዙ ሰው ጾሙ ሞተ የሚባል ሰው አንሰማም ማለት ሰምተን አናውቅም። ግን ጾሙ ሲፈታ በትንሳኤ ጾሙ ሲፈታ በልደት ብዙ ሰው ሐኪም ቤት ሲሄድ እናያለን። እና ከምግብ መከልከል በመጠን ከበላን በመጠን በልክ መመገብ እንደሚገባ ከዚህ ማለት ቅዱስ ዮሐንስ አፈወርቅ ይሄን አስተምረዋል። ይሄ ፈንጠዝያ ማብዛት በጣም አብዝቶ መመገብ እንዴት ሰው እንደሚጎዳው አስተምረዋል። ወግሪስ እና ቅዱስ ዮሐንስ አፈወርቅ ሰው ሲኖር በመጠን በልክ እንዲኖር የሚያስተምር ነው። ዮሐንስ አፈወርቅ ሲገልጽ አንድ ሰው በጣም አብዝቶ ሲመገብ የመጀመሪያ ራሱን የሚገድል፣ ሁለተኛ ደግሞ ሰዎችን ይገድላል። ራሱ መግደል ማለት ሰው አብዝቶ በበላ ቁጥር በሰውነቱ ውስጥ ቅድም ያለው ርም ጉዳይ እንኳን ሳያስቀር ሙሉ አርቦ ከበላ ከጥገበ ምንድን ነው የሚሆነው? ሞጃ ያዳል፣ ይጨናነቃል። ስለዚህ በመገደባስቀት የሚያስቸግረዋል ሰው እና ምግብ በወቅቱ በጨጓራ ውስጥ ቆይቶ መፍጨት በሚገባው መጠን ልክ ሳይፈጭ ይቀራል። የዛን ጊዜ ልክ አንድ ውሃ በገንዳ ውስጥ ተቀምጦ ሳይጠቀምበት ሰው ሊቆይ ከሆነ ሌላ የተለያዩ እንስሳትን እንደሚያፈራ እዛ ውስጥ የዛ ሰው ሆድ ውስጥ እንደዚህ የሚያፈራው ነገር ይሄ ደግሞ ለስጋው ይጎዳዋል ማለት ነው። እዚህ አብዝቶ መመገብ በጣም ጠግቦ መብላት የሚፈጥረው ለራሱ ሰውየው ጉዳት ነው። እንዲሁ ደግሞ ጤናም ችግር ይገጥመዋል፣ ራሱን ይገላል ማለት አሉ። ይሄ ሌላስ ምንድነው ከተባለ ደግሞ ሌሎች ሰዎች ደግሞ የተራቡ አሉ፣ ግማሽ ሩብ ያላገኙ ሰዎች። እንደነኚህ ሰዎች ምግብ መስጠት ይገባል። እንደ ክርስቲያን አቋማትን ስንጾም ማንም የሚጠበቅበት ነው። ቁርሳችንን ለተራቡ ለተቸገሩ ሰዎች መስጠት። ያችን ቁራሽ ዳቦ ሰዎች አጥተው እንኳን በዓለም ላይ የሚሞቱ ሰዎች አሉ፣ በረሃብ ተቸግረው የሚሞቱ ሰዎች አሉ። ለዚህ እነኚህ ሰዎች እንዳይሞቱ ማድረግ የሚገባን እኛ ያለን ቁርሳችንን መስጠት። አሁን በአብይ ጾም የምንጾመው የጾም ቁርሳችን ምንድን ነው የምናደርገው? ለማን ነው የምንሰጠው? ይሄ በደንብ ታሰባል። ስለዚህ ይሄን ባለ መስጠታችን ሰዎች የተራቡ በጎዳና የሚኖሩ ሰዎች አሉ። እነኚህ ሰዎች ያን ሳገኙ ቀርቶ እኛ ግን አብዝተን ተመገበን ቤተሰቦች ከተረከተ ስለዚህ አብዝቶ ጠግቦ በተዝያ ምግብ አብዝቶ የሚመገብ ሰው ራሱን የሚጎዳ ሌላ ሰው የሚጎዳ ማዳን የሚገባው ሰው ሳይሆን ሊቀመጥ። ስለዚህ ሁለት ሰው ነው የሚገለው ራሱና ሰዎችን ይገላል። ስለዚህ ከእባብ እንግዲህ ከልክ በልክ በመጠን አለመመገብ ጉርሻን ሰው ሲጎርስ ራሱ እኮ ጉርሻ ራሱ እኮ በመጠን በልክ በደስን የምናነሳው ለአፋችን የሚመጥ ነው አስበሞስ ከዛ ደግሞ አልፎ በጣም በተለይ አሁንማ ራሱ የምግብ ውድድር እያሉ የሚያወደሩ ሰዎች እናያለን በሚዲያው ላይ ሰው አወዳድሮ የተሻለ ይበላ ብሎ እስከ መሸለም ድረስ ማለት ነው። አባሉ ስናየው ስርዓት የለውም እኮ ልከኛ አይደለም። የማይሆን ትምህርትን ለሌሎች ማስተማር ሆኖ የምናገኘው ሲበላ በስነ ስርዓት በመጠን በልክ ነው መጉረስ ይገባል። ከመጠን ያለፈ መጉረስ የሚፈጥረው ችግር ይኸው ከባብ መማር እንደሚገባ ነው የምናየው። ቀጣይ ስለ እባብ በተለይ እባብና ጸዘዌ የምትባል እስ አለ። እቺ ጸዘዌ የምትባለውን እስ እባብ በጣም የሚወዳት እስ ነች እና ስለሱ በተመለከተ በቀጣይ ጊዜ እንመለከታለን። እንግዲህ ፊሳልጎስን መራገበር በዚህ ምክንያት እናስተዋለን። ቀጣይ ላይክ፣ ሰብስክራይብ፣ ሼር ታደርጉ በእግዚአብሔር ላይ እንለምናችኋለን።